አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶችዬ ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያድርግልን። እና እንዴት ናችሁልኝ ሀባይብ? እንዴት ነው ስራ፣ ጤንነት? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። አበረታቱኝ፣ በመልካምነት የምታበረታቱኝ ጀዛኩም አላሁ ኸይረን ብያለሁኝ። እና ምንም አበረታቱኝ እላችኋለሁ ውዶችዬ። ዛሬ ምን ልላችሁ መሰላችሁ? ያው ታሪኩ አሁን ሳይሆን ትንሽ ቆየት ብሏል፣ ግን አላዲ ላስታውሳችሁ ብዬ ነው ማለት ነው። እኛ ጠፍቶን ነው እንዴ? ጠፍቶና አይደለም ጠፍቶን ነው እንዴ እንዲያትሉኝና እና ያው ተንተባተፍኩባችሁ ይቅርታ፣ ስለደከመኝ ነው ማለት ነው። እና እሱም ምንድን ነው አንዲት ጓደኛዬ የምንኖር ከአንድ ቤት የሆነ ጓደኛዋ ብር አበድሪኝ ትላታለች። ጠይብ አሁን የምነግራችሁ ስለ አረቦችና ስለ መሸዋር ነው። ጠይብ አሁን ብር አበድሪኝ ስትላት እሺ ምን ችግር አለው መሸዋር ላኪ እልክልሻለሁ። ብሩም እኮ ደግሞ 500 ሪያል ነው ማለት ነው። አሁን ካዛ ያንን ብር መሸዋር ላኪ ወደዚህ ያቺ በመንዲል ጥቅልል አድርጋ ያችን 500 ብር ይዛ ስትደፋ መሸዋሩ መጥቶ ማለት ነው ሰውየዋን ታገኘዋለች ከደረጁ። ወይት እየሄድሽ ነው ሲላት አይ እኔማ ጓደኛዬ እንዲህ ብላ ብር አበድሪኝ ብላ ለሷ ልሰጥ ነው ትለዋለች ማለት ነው። እዛ ስትለው እሺ ብሎ ያው እሷም ወረደች፣ እሱም ወደ ቤት ገባ ማለት ነው። ከዛ እንደገና ታሪኩ መጣ ማለት ነው። አንቺም አሁን ያቀበልሽው ብር ሳይሆን ወርቅ ሰርቀሻን ብለው ብዙ ነገር አጣቁረውባት ስንት አልቅሳ እንባ ሳይሆን ደም አልቅሳ ከዛ ቤት ያው መቼም በዛ ሰዓት ደህና ጊዜ ስለነበር በሰውም ተለምነው ወጣች ከዛ ቤት ማለት ነው። እና ይሄን ያልኩበት ምክንያት ራሷን ብዙዎቻችን ሁላችንም እንጂ ከኔው ጀምሮ በሸኢን በኑን ልብስ እንጠልባል ሀየውም ሆኖ ማለት ነው የሆነ የቁብር የምናምን የሁሉ በመሸዋር ነው የሚወስደውም የሚያመጣው። ግን አረቦችን ሳንነግር በራሳችን ረዲያ ብለን ያወቅኩሽ ናኩሽ እንደሚባለው ብለን በራሳችን መሸዋር ጠርተን ብር የምናቀብል ወይም የሆነ እቃ የሚያመጡልን ቢሆን ጥሩ አይደለም፣ እነሱን ሳንናገር ማለት ነው። እኔ አሁን ሰዎች ሊወጡ ከሆነ ጠልቤም ቢሆን አሳድሩት እንጂ ሰዎች ሊመጡ ነው አሁን ዛሬ አታምጡ ነው የምለው ማለት ነው። ምክንያቱም እነሱ ካለሉበት እኔ መሸዋር አጣርቼ የማያውቅ አበደን ያንን ነገር እንኳን ለዛሬ ብለውም ቢሆንም አሳድሩት፣ ነገ መቅሪብ ወይም ደግሞ አሱራ አንጡልኝ እነሱ እያሉ ነው እንጂ እነሱ ካለሉበት እኔ መሸዋር ጣርቼ አላውቅም ማለት ነው። እንደዛውም ሆኖ እንኳን እነሱ እያሉ መሸዋር ልጣራ ነው እላቸዋለሁ። መጥቶ ደግሞ ካበሩ ሲሆን ሀበሩ ነው መጥቷን ለወጣ ነው ሰጥቼም ተመለስኩ ብዬ ነግራቸዋለሁ። ምክንያቱም እንዲያምኑ ማለት ነው። እነሱን ደግሞ ታውቃላችሁ ቀይር ሀሉ ቀይር ነውና እነሱ ካደሉበት መሸዋር አትጥሩ፣ እነሱን ማሳወቅ አለባችሁ። ምክንያቱም መቼም ይሄ ዝቅ አያረገንም እኮ እነሱንም ከፍ አያረጋቸውም። ቢሆንም ግን አዛዥና ታዛዥ እስከሆነ ድረስ አንገታችንን እንዲፍተን መኖር አለብን። እያወቅን እንዲያላወቅን ሆነ ነው መቼ መኖረው በሰው ሀገር አይደል? እሱ አሁን እኛ የምናውቀው እንመስላቸው። በቃ ግን ስራ እስከሆነ ድረስ ተከባብሮ መኖሩ ጥሩ ነው ማለት ነው። ይሄን ልላችሁ ፈልጌ ነው ውዶችዬ። አበረታቱኝ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በመልካምነት ያው ቻናሌም ዝቅ እንጂ ከፍ እያለ ሄድም። ያው እኔም ጥሩ ስራ እየሰራሁበት አይደለም ለመስራቱ ኢንሻአላህ ለወደፊት ባለ ፍቃድ ማለት ነው። እና ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። የአላህ ሙቀት ወላሂ የዘንድሮ ሙቀት የተለየ ነው። ሳዑዲ አረቢያ እንጃ ሙከየፉም ተከፍቶ እንዲው ያው ነው። አላህ ይረሐምና በረህመቱ ወላሂ። እና እንደዛ ነው እላችኋለሁ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችንንም አላህ ሰላም ያድርግልን። ኧረ እንዲው በሁሉም ሰላም ይስፈን ያ ረቢ። በዚህ ጦርነት ወላሂ እንዲው በጣም ነው የሚያሳዝኑኝ የምር። እና ከባድ ነው ብቻ አላህ ለሁሉም ኸይሩን ይለቅልና ያ ረብ።
እንደ ሰው የማይሆነው ጌታ ማለት ነው። እና ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።